ወጣቶችን ከዝሙትና ከተለያዩ የወጣትነት ፈተናዎች፣ ሕፃናትን አጋንንት ከሚያመጡት ክፉ ነገር ትጠብቅ ዘንድ እንዲሁም ወላጆቻቸውን ላጡ እንደ ወላጅ ትሆንላቸው ዘንድ ለመካኖች ልጅን ትሰጣቸው ዘንድ ጌታችን ስልጣንን የሰጣት። በዚህም ምክንያት የሕፃናት፣ የወጣቶች፣ የመካኖችና የወላጅ አልባዎች ረዳት እየተባለች የምትጠራ መልከ መልካምና ከንጉሳዊ ቤተሰብ የተወለደች መሆኗን አይቶ ንጉሥ ዲዮቅልጥያኖስ ገና በ13 ዓመቷ ሊያገባት ቢፈልግም የክርስቶስ ሙሽራ ነኝ ብላ የመለሰችለት። በዚህም ምክንያት በመገረፍና በመታሰር ብዙ መከራን የተቀበለች፣ ቅዱሳን መላእክት ቁስሏን የፈወሱላት፣ ግዙፍ መልህቅ በአንገቷ ታስሮ ወደ ባህር በተጣለች ጊዜ ቅዱሳን መላእክት ልብሷ እንኳን ሳይረጥብ ፈጥነው ከባህሩ ያወጧት፣ ቀስተኞች በቀስት ወግተው ሊገድሏት ቀስታቸውን ባስወነጨፉ ጊዜ ቀስታቸው ወደ ኋላ ተመልሶ እነሱን በመውጋት የገደላቸው ንጉሥ ዲዮቅልጥያኖስ ማሰቃየት በሰለቸው ጊዜ በነሐሴ 10 ቀን አንገቷን በሰይፍ አስቆርጧት በሰማዕትነት ያረፈች፣ የስሟ ትርጓሜ ወለተ ብርሃን ወይም የብርሃን ልጅ ማለት የሆነ ድንቅ ተአምርን የምታደርግ ሰማዕቷ ቅድስት ፊሎሜና ወር በገባ በ10 ታስባ ትውላለች። ለእግዚአብሔር ምስጋና ይሁን። እኛንም በቅድስት ፊሎሜና ጸሎት ይማረን ይቆየን።